የተቀረጸ ነው አይደል? እናመሰግናለን። ዛሬ መጋቢ ትዝታው እንደዚሁም ወንድሜ በጋራ ሆነን ቤተል ሎጅ ላይ ነው ትንሽ እረፍት እያደረገ ያለውና ያው ዛሬ ብዙም ባይሆን አሳ ጥብስ ነው እየጋበዝናቸው ያለው እየበላን ነው። ደስ የሚል ጊዜ ነው። በጣም የተባረከ ጊዜ ነው እያሳለፍን ያለ ነው። ደግሞ ይሄ ሐዋሳ ሐይቅ ዳር ቁጭ ብሎ እዚሁ የተጠመደ እዚሁ የተጠበሰ አሳ እና ተስፊሽ ደግሞ የተባረከ እግዚአብሔር ሰው ኢንስፔክተር ይቋይ ቅድምም አብሮን ወንጌል ሲሰራ ነበር። ደግሞ ትጉ ነው። የራሱ ቢዝነስ የራሱ የሥራ ድርሻ ከፍቶ ደግሞ እዚህ ቦታ ላይ እየሰራ ነው ያለው። ቤተል ነው አይደል? ቤተል እየመጣችሁ እንደኛ አሳ ብሉ እዚህ ቦታ። ክብር ለኢየሱስ ይሁን። አሜን። ደግሞ እንደ ይጣፍጣል አሳው አታ ድንቅ እኮ ኢየሱስ አማላጄ አንተነ ወዳጄ አማላጄ የገዛ ደምህ ኢየሱስ አማላጄ ይዘየገባ። ሻሎም ተወዳጆች፣ የጌታ ጸጋና ሰላም ይብዛላችሁ። ቅድም ተራራ ላይ ነበርን። በሰማችሁት ቪዲዮ ላይ በጣም ልዩ የልጅነት ትዝታ ነበረኝ እዚህ የሐዋሳ ታቦር ተራራ ላይ። አሁን ደግሞ ያለነው ሐዋሳ ሐይቅ ላይ ከኢንስፔክተር ተስፊሽ ጋር ነን ያለነው። በወንጌል ስብከት የምናውቀው ወንድም ነው። እስቲ አንዴ አሳይ ተመልስልኝ። ተስፊሽን አሳይልኝ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ታንኪዩ እንኳን ደህና መጣችሁ። ወዳችኋለን። እሺ ቤተል ነው። አሳው ምርጥ። ይሄው ትራንስፖርትም እንደዚህ ባለ ሁኔታ ተዝናንታችሁ የምትመለሱበት ነው። እግዚአብሔር የተባረከ ይሁን። ድንቅ የሆነ ጊዜ እያሳለፍኩ ነው። እዚህ ሐይቅ ላይ አንድ የተፈጠረ የልጅነት ታሪክ ላጫውታችሁ። ከዚህ በፊት በነበረኝ ቪዲዮ ተራራ ላይ ያሳለፍነውን ጊዜና የልጅነት የትዝታ ዘመን ከመንፈሳዊ ነገር ጋር አድርጌ ሾርት ዶክመንተሪ አቅርቤላችሁ ነበር። እዚህ ደግሞ የሐዋሳ ሐይቅ ለከተማይቱ ትልቅ ውበት የሚሰጥ የፍቅር ሐይቅ ነው። እኔ ደግሞ በልጅነት ያሳለፍኩት አንድ ማረሳው ታሪክ አለ። እሱን ላጋራችሁ ወደድኩኝ። የ7 ዓመት ልጅ እያለሁ የሚገርማችሁ ነሸጥ ያደረገንና በቄጤማ የሚሰራ ጀልባ አዘጋጅተን በኤሌክትሪክ ሽቦ ነው የሚታሰረው። 7 ሆነን ያንን እናዘጋጅና አሳምና ጠምድ ነበረ ዳር ላይ ሆነን እና ተማምነንበት ያን ጀልባ አንዱ እየቀዘፈ 7ታችንም ተጭነን መጓዝ ጀመር። ለካ ሳናውቀው ሩቅ ሄደናል። ከዛ በኋላ ያ ጀልባ ቀስ እያለ መፈታት ጀመረ። ማዕበልም መጣ። ራሳችንን ማስመለጥ የማንችልበት ሁኔታ ውስጥ ነበርን። ጩኸት ነው። ልጆች ነበርን። ቄጤማው እንዳለ ተዘረገፈ። ሽቦ ተፈታ። ያለን አማራጭ እየዋኙ ለመውጣት መሞከር ነበረ። አልተቻለ። እግዚአብሔር ሲረዳን የሚገርማችሁ እዚህ ኩባ ሰፈር የሚባል አለ ከአሞራ ገደል ማዶ እና በመነጽር ለካ ያየን ነበረ። የአንድ ነጭ ሰውዬ ሞተር ጀልባውን ያስነሳና ሮጦ መጥቶ እያነሳ ጀልባው ላይ ያስቀምጠንና ግማሹን እየወረወረ ወደ ዳር አውጥቶን እግዚአብሔር ልኮልን ማለት ነው እንጂ በእኛ ህይወት ውስጥ እግዚአብሔር ፕሮግራም ስላለው እንጂ ያንን ሰው የላከው ያቺ ቀን መጥፊያችን ነበር። ብዙ የሞታችሁን ታሪክ የተሻገራችሁ ሰዎች አላችሁ። ይሄን መልእክት ስትሰሙ ትዝም ይላችሁ ከብዙ ገደል ውስጥ እግዚአብሔር ያተረፋችሁ። ለኔ ያቺ ቀን የማትረሳ ቀን ናት። አስተኝቶ ደረታችንን ሆዳችንን ፓምፕ እያደረገ ካፋችን ከጆሮአችን ካፍንጫችን ይሄ ዶክተር አብይ እንደሰራው
ፋውንቴን በግራ በቀኝ ውሃ ወጣልን፣ ተነፈስን፣ እግዚአብሔርን አመሰገንን እና እግዚአብሔር አግዞን ተርፈን ወደ ቤታችን የገባንበት ጊዜ አለ። ወገኖቼ አንዳንድ ነገሮቻችን እንደ ቄጤማ ጀልባ ናቸው። የተማመናቸው ነገሮች ተፈተው ጉድ የሚያደርጉን ጊዜ አለ። መታመንስ በጌታ በእውነት በየትም ስፍራ ብንሄድ የማያሳፍር ጠባቂያችን የሚያሻግር ወዳጅ እሱ ነው። እስራኤልን ባህሩን እንኳን ከፍሎ ያሻገራቸው እሱ ነው። እኔ ዛሬ ላይ ቆሜ ሳስተውለው ያንን ታሪክ መታመንስ በጌታ ነው የሚል መልእክት አገኘሁበት። ስለዚህ እንዲህ አይነት ታሪክ ያሳለፍንበት ሐይቅ ነው የሐዋሳ ሐይቅ። ምን ትዝ አለኝ ይሄን እያሰብኩ የተማመንባቸው ነገር ግን በሽቦ የታሰሩ ጀልባዎቻችን ዛሬም በዚህ ዘመን ምንመካባቸው ያሻግሩናል ያልናቸው ነገሮች ተራ እንደሆኑ እንደማያሻግሩን እንዲገባን ከዚህ ታሪክ ውስጥ ልንማር እንደሚገባ አሰብኩኝ። በእውነት እግዚአብሔር ብቻ ነው ሲመኩበት የሚያስመካ። ካሰቡበት ወደብ ላይ የሚያደርሰው እግዚአብሔር ነው። ትዝ ይላችኋል በማዕበል የተጨነቀችዋን የሐዋርያቱን መርከብ ጸጥ በል ብሎ ንፋሱን ያረጋጋው ኢየሱስ ነው። እሱ ሲናገር ቃል ካፉ ሲወጣ ጸጥ ይላል። እና እግዚአብሔር በህይወታችሁ መሻገሪያችሁ እንዲሆን፣ ትምክህታችሁ እንዲሆን፣ ለዘላለም ዋስትናችሁ እንዲሆን፣ በኢኮኖሚ ቢሆን፣ በጤና ቢሆን፣ በደረሰባችሁ ተግዳሮት ቢሆን፣ በቤተሰባዊ ጉዳይ፣ በግለሰባዊ ጉዳይ፣ በሀገራዊ ጉዳይ እግዚአብሔር አሻጋሪ አምላክ ነው። በእርሱ ላይ መደገፍ ይሁንልን። ወዳችኋለሁኝ። ሐዋሳ ሐይቅ ላይ ሆኜ ይህንን ታሪክ ስነግራችሁ ልዩ ስሜት እየተሰማኝ ነው። ሻሎም ብያለሁ። ኢየሱስ አማላጄ አንተነ ወዳጄ አማላጄ የገዛ ደምህ ኢየሱስ አማላጄ ይዘ የገባህ ኢየሱስ አማላጄ የዘላለም ካህን ኢየሱስ አማላጄ ዋስትና የሆንክ ኢየሱስ አማላጄ አንተ ስላለኸኝ ኢየሱስ አማላጄ ሳልሰጋ ኖራለሁ ኢየሱስ አማላጄ ከሳሼ ተጥሏል ኢየሱስ አማላጄ አመሰግናለሁ ኢየሱስ አማላጄ አንተነ ወዳጄ አማላጄ አንተነ ወዳጄ ኢየሱስ ነው የዓለም ቤዛ የሆነ